ያለችኝን ጥቂቷን ነገር እናንተ ከምታልፉበት ችግርና መከራ አንጻር ላወዳድረው ፈልጌ አይደለም ይሄን የምላችሁ። ግን ሁሉም ሰው በሚያልፍበት በየአቅሙ ስለሚፈተን እንዳቅማችሁ በዚህ ሰዓት በገጠማችሁ ፈተና ላይ እኔ ይሰማኝ የነበረውን ስሜት ይሰማችሁ ከነበረ እኔ ከዚህ ህይወት አባራይን አራግፌ ተመልሼ ወደፊት ፎከስ እንዳደርግ እንዳየረዳኝ አንድ የተማርኩት ነገር ቢኖር ምንድነው ላይክ ወድቆ መቅረት ለኔ አማራጭ አይደለም። ሁሌ ለራሴ የምነግረው ነገር ነው። መውደቅ ይቻላል፣ መነሳት ግን ግዴታ ነው። አትውደቂ ብዬ አልልም። ራሴ ስወድቅ ግን አባራይን አራግፌ ለመነሳት ሁሌ ዝግጁ ነኝ። ይሄኛው አይነት ማይንድ ሴት ነበረኝና ስለዚህ እዛ ጋም የሆነ ቦታ እንደወደቅኩኝ አሰብኩኝ። ከዛ ደግሞ እንደዚህ የሚያግዘኝ ሰው ሲመጣ ደግሞ ያንን እገዛ ያገኘኋትን ጥቂት እገዛ በጣም በብዙ ምስጋና እየተቀበልኩ አፕሪሺየት እያደረግኩኝ ራሴን አስተማርኩ። ድጋሜ ተነሳው፣ ስራ አፕላይ ማድረግ ጀመርኩኝ። ቆንጆ የሆነ ስራ አገኘሁ። ከዛ በኋላ ላይፍ ቀጠለ። በጣም ሰክሰስፉል ነው ወይ ደግሞ እኔ የሌለኝ ነገር አለው ብላችሁ እንደምታስቡት እንደዛ ሰው እናንተም የፀሐይ ብርሃን ትወጣላችኋል። ልክ እንደዛ ሰው እናንተም የምትተነፍሱት አየር አላችሁ። ልክ እንደዛ ሰው እናንተ ምድር ላይ ናችሁ። ልክ እንደዛ ሰው እናንተም 24 ሰዓት አላችሁ። ልክ እንደዛ ሰው እናንተም ዙሪያችሁ በሰዎች ተከቧል። ሌላው ነገር ይቅር፣ ገንዘብ የላችሁም ኪሳችሁ ውስጥ። አዎ የምታረጉት ነገር ካጣችሁ እውነቴን ነው የምላችሁ እንኳን ይሄ ሁሉ ጊዜ ተርፏችሁ ይቅርና ኢቭን ጊዜ ባልተረፈ ሰዓት የሚደረግ ነገር ነው። ግን ድሮ በጣም ቢዚ በነበራችሁ ጊዜ ወይኔ ጊዜ ቢኖረኝ እኮ ይሄን አደርግ ነበር የምትሉትን ነገር አድርጉ። ወይኔ ጊዜ ቢኖረኝ ኖሮ እኮ እዛ ፓርኬጅ ይቀመጥ ነበር፣ ሂዱ አሁን። ወይኔ ጊዜ ቢኖረኝ ኖሮ እኮ የአክስቴ ልጅ ሄጄ ጠይቅ ነበር፣ ሂዱና ጠይቁ አሁን። ምክንያቱም ነገ እግዚአብሔር ሲባርካችሁ፣ ነገ ቢዚ ስትሆኑ፣ ነገ የራሳችሁ ነገር ውስጥ ስትገቡ ያን ጊዜ አታገኙት። ያፈጎትን ዛሬ መኖር ይችላል።